መስኮት ስትከፍት ዳቦ ገዛልኝ የሚል ትውልድ በበዛበት ምስኪን በበዛበት ዘመን የኔ በቅንጦት መሄድ ምንድነው? በኪራይ ቤት እየኖሩ በውድ ኪራይ አዳራሽ ሽምግልናን መደገስ ምን ማለት ነው? ለአመት ኪራይ የሚከፍሉትን ለሽምግልና ጉዳይ ለሰንጋ ያውሉታል። መቀኝነት እንዳይመስልብኝ እንጂ ጣጣይን ስለጨረስኩ ያም ሆነ እውነታውን ነው የምናወራው። የውጭ ባህል ተጽዕኖ የሚለውን ግን ለመግለጽ ፈልጌ ነው። በባህር ማዶ አይቻሉ በእውነት ሆነ አንዳንዴ ባህላቸው ነው፣ በባህላቸው መብታቸው ነው። በጣም አይደለም እሱ ለታገቢኛለሽ ወይ ፕሮሰስ የሚያደርጉት ቅንጡ ስነ ስርዓት ምንድነው? የከተማው በዓል ነው የሚያሰኝ። ታገቢኛለሽ ወይ የሚለውን ሰርፕራይዝ ለማድረግ ብቻ የተደረገው ድብልቅልቅ ነገር ይልቅም በሎስ አንጀለስ አካባቢ አይቻለሁ። ነገሩ የፊልም ሀገር ነው ሆሊውድ። እንደዛው ግን ሆሊውድ ሜሬጅ ይበዛዋል። የፊልም ጋብቻ ነው። ፊልሙ ሲያልቅ ትዳሩም ሊያልቅ ይችላል። የውጭ ባህሉ ልክ እንደ ስልጣኔ ይታይና የተቀናጣ ስጦታ፣ የተቀናጣ ድግስ፣ የተቀናጡ ሁኔታዎችን ከሽምግልና ጉዳይ ጋር ማከናወን የውጭ ባህል ተጽዕኖ ነው። ሌላው ቀርቶ ኪራይም ተጀምሯል ይመስለኛል። ለጥሎሽ ምናምን የሚውሉ ጉዳዮችም ከዛ ጋር እናያይዘዋለን። የጥሎሽ ጉዳዮች ሁሉ ተከራይተው። ሌላው የስሜታዊነት ትርክቶች ማደግ ነው። ስሜታዊነት ትርክቶች ምለው አለፈላት እኮ በቃ በባሏ እንዲሆነች ከሌኮ ልጇን በእንዲህ ያለ ቦታ ሽማግሌ ተልኮ እንዲሆነ ይሄ ትርክቱ እንደ ትልቅ ነገር እንደ መግነን እንደ ማደግ እንደ መሰልጠን ይታይና ሌላኛው ቤተሰብ ሌላኛው የተወለተ ማርያምን እኔማ ሽምግልናዬን እንዲህ ነው ማረገው፣ እኔማ ጥሎሼ እንዲህ ነው ማረገው የሚል